ሙስሊሞች በሙሉ ወደ ገሃነብ እንደሚገቡ ስንቶቻችሁ ታውቃላችሁ? ሙስሊሞች በሙሉ ደግም ሰራ ክፉም ሰራ ሁሉም የት ነው የሚገቡት መሰላችሁ? ገሃነበ እሳት ወይንም ጀሃነብ ነው የሚገቡት። እና የት ላይ ነው ካላችሁኝ ሱራ 1971 ላይ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም፣ ጌታ የፈረደው ግዴታ ነው። ወዴት? ወደ ጀሃነብ ነው የምትወርዱት። አረ ፕሊስ ሰው እንደዚህ እየተባለ እንዴት ነው ድንዝዝ ብሎ ይህንን ነገር የሚከተለው ሰይጣን የሚከተለው? ፕሊስ አስባችሁታል? አንተ ገሃነብ ውስጥ ነው የምትገባው እየተባለ ከዛስ ይሄ ደግሞ የዛ ፈጣሪ ብለህ ያስከው ነገር ግዴታ ነው ተባለ እና እንደዛ ተብሎ ግን ምንድነው ይላል ማለት ይከተላል። በቃ ይሄ አንዳንድ ጊዜ ሰይጣን ሲቆጣጠራችሁ፣ ሰይጣን ራሳችሁ ላይ ጭንቅላታችሁን ሲቆጣጠር እንደዚህ አይነት ነገሮች አይታያችሁም። የሚታያችሁ ተንኮል፣ ሰው ማስከፋት፣ ክርስቲያኖች ማስከፋት ምናምን ነው። አረ ፕሊስ ወደ ብርሃኑ ና ቶሎ ፕሊስ። እውነት ህይወት መንገድ ነኝ ብሏል እኮ ኢየሱስ ክርስቶስ። እና ወደዚህ ህይወት እውነት መንገድ ወደ ሆነው ከዛስ ወደ አባቱ ወደሚያገባው ወደ አባቱ ወደሚያቀርበው ወደ ኢየሱስ ክርስቶስ እንድትወሩ ፕሊስ። ወደ ገሃነብ ወራጆች ናችሁ፣ ከእናንተ አንድም የለም። በቃ ከሚወርድ ውጪ አንድም የለም። እና ለእናንተ ብሎ ሰው የሆነው ለእናንተ ብሎ መስቀል ላይ ደሙን ያፈሰሰው ያ ደም ለኃጢአታችሁ ስርየት ነውና ወይንም ለመንግስተ ሰማያት መግቢያ ቁልፍ ነውና ወደዚህ ወደ ኢየሱስ ክርስቶስ መስቀል ወደ ኢየሱስ ክርስቶስ ደም ወደ ፈሰሰላችሁ ኑ ቶሎ የሚል ጥሪ አለኝ። ሐሳብ ካላችሁ ኮሜንት ላይ ፎሎ፣ ላይክ፣ ሼር እያደረጋችሁ እሺ። መርየም ወይንም ማርያም ተብላ በሙስሊሞች የምትታወቀው ምንድነው የተደረገችው ወይንም ምንድነው ጉዳት የደረሰባት ብለን ዛሬ እንይ። ሰላም ክርስቶስ ከሁላችን ጋር ይሁን። እንደምናላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ ሱራ 66 ወይንም የማውገዝ ምዕራፍ የተባለው ቁጥር 12 ላይ ምን ያህል መሰላችሁ? የኢምራን ልጅ የመርየምን ያችን ብልቷን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋን በጌታዋም ቃላት እና በመጽሐፍቱም አረጋገጠች ከታዘዘችውም ነበረች ይላልና ነፋፋንባት። በመጀመሪያ የኢምራን ልጅ ወይንም የኢምራን ልጅ የሚለው የኛ አንበረም ወይንም ኢምራን ብለው እንትን ያሉት የኛ በብሉይ ኪዳን የምትገኝ አንድ የማርያም የምትባል እሷ ናትና ይቺ ማርያም ወይንም እዚህ ቁርአን ላይ የተጠቀሰችው የመጽሐፍ ቅዱሷ የኢየሱስ ክርስቶስ እናት አይደለችም። ለምን መሰላችሁ? ከዚህ የኢምራን ልጅ ብሎ ተሳሳተ። በቃ የኢምራን ልጅ አይደለችም እሷ፣ የኢምራን ልጅ አይደለችም። የማንና የማን የሐናና የኢያቄም ልጅ ናት እንጂ እሷ የኢምራን ልጅ አይደለችም። እስልምና እዚህ ጋር ለራሱ ውሸት የተናገረበት አንድ ሱራ ነው ማለት ነው። ሌላው ደግሞ ብልቷን የጠበቀችውን ካለ በኋላ ከመንፈሳችን ነፋፋን። በምንድን ነው የነፋፋበት ወገን? በቦክስ ነው? በእግሩ ነው? በቴስታ ነው? በምኑ ነው የነፋፋበት ወገንታት? ስንት ናቸውስ የነፋፉበት? ጉድ እኮ ነው፣ የማይመጣ ጉድ እኮ የለም። እንደዚህ አይነት መጽሐፍ ተይዞ አሁን እምነት አለን ይባላል ማለት ነው። ምንድነው የተነፋፋበት? አረ ፕሊስ ወደ መጽሐፍ ቅዱስ እንመለስ። እንደዚህ አይነት የሲሰኝነት ጣሪያ የነካ ነገር እኔ እንደዚህ አይነት ነገር ከየት እንደመጣለት ለራሱ እኔ እንጃ። አላርለ ነፋፋንባት። አረ ፕሊስ እና የኛ መጽሐፍ ቅዱስ ምን ያክል ከእግዚአብሔር በመንፈስ ቅዱስ በእግዚአብሔር መሪነት በመንፈስ ቅዱስ አጋዥነት የተጻፈ መሆኑን የምታውቁት ከዚህ ነው። ከእንደዚህ አይነቱ ይሰውረን። ኧረ በስመ አብ። ነፋፋንባት። ምንድነው የነፋፉባት ወገን? እንደዚህ አይነት ነገር ደግሞ አለ። እንዲህ ደግሞ እንደዚህ አይነት ነገር ከመቼ ወዲህ ነው የመጣው ደግሞ? ይሄ ምን አያራዳ ቋንቋ ነው? ጉድ እኮ ነው። መልስ ካላችሁ ኮሜንት ላይ ያኖሩልኝ።